$4000 እና ወርቅ የተዘረፈችው ሴት። ይሄ መረጃ ለሁሉም እንዲደርስ ሼር አድርጉት። በድሬዳዋ ከተማ የተፈጸመው ይሄ አዲስ የአፍዛ ደንዝዝ ዝርፊያ እጅግ ያስደነግጣል። ሄለን የተባለች እህታችን ለግለሰቧ ፕራይቬሲ ሲባል ስሟ የተቀየረ በአንድ ቀን ውስጥ ያጣችው ንብረት ቀላል አይደለም። ጥር 27 ቀን ሄለን ከስራ ወደ ቤት እየተመለሰች ሳለ አንድ ግለሰብ ሎተሪ ደርሶኝ መታወቂያ ስለሌለኝ ተባበሪኝ በሚል ተቅለስልሶ ያቆማታል። እሷ በኢትዮጵያዊነት ባህሏ ልርዳው ስትል ሌላኛው ግብረ አበር አንገቷን በዳበሳ ይነካታል። በዛው ቅጽበት ሄለን ራሷን አታውቅም። ሙሉ በሙሉ በእነሱ ቁጥጥር ስር ወደቀች። በአፍዛ ደንዝ ተጠልፋ ባጃጅ ውስጥ ትገባለች። የለበሰችውን የወርቅ ጌጣጌጥ አውልቃ ሰጠቻቸው። በዚህ ብቻ አላበቁም። ወደ ቤቷ ወስደዋት $4000 2 አይፎን ስልኮችና በቁም ሳጥን ውስጥ የነበረ ወርቋን አስረከበቻቸው። በመጨረሻም ሳቢያን መስቀለኛ አካባቢ ጥለዋት ሲጠፉ ነው ነፍሷ የተመለሰው። ሄለን እሪታዋን አቀለጠችው። የድሬዳዋ ፖሊስ ግን አልተኛም። ኢንስፔክተር ተመስገን ተሰማ ባዋቀሩት የምርመራ ቡድን በዛው ሌሊት ባደረገው ኦፕሬሽን 5ቱንም ዘራፊዎች ተከራይተው ከነበሩበት ቤት በቁጥጥር ስር አውሏቸዋል። ሌሎች 23 ሰዎችም ተመሳሳይ ዝርፊያ እንደደረሰባቸው ቃላቸውን ሰጥተዋል። ቤተሰቦቼ መንገድ ላይ በንክኪ ሊጠጓችሁ የሚፈልጉ ሰዎችን ተጠንቀቁ። እንዲህ አይነት ነገር አጋጥሟችሁ ያውቃል? ኮሜንት ላይ ተወያዩበት። መረጃው የቲግቫ ነበር። መልካም ጊዜ